ጴጥሮስ ግን እድል ገጠመውና ከዘመኑ ደረሰና ያችን መድኃኒት አየና ያችን መድኃኒት አይቶ ብቻ አልቀረም፣ መድኃኒትነቷን አጣጥሞ ቀምሶ ከዳነ በኋላ ገረመውና አባቶቻችን ነቢያት ፈልገው በዓይናቸው ሳያዩት ዙረው ሳያገኟት የተገኘች አባቶቻችን የፈለጓት መድኃኒት ይቺ ናት ብሎ ድንግል ማርያምን የነቢያት ትንቢት የአበው ምሳሌ በተለያየ ሰማያዊና ምድራዊ በሆነው ምሳሌ እየመሰሉ አስቀምጠዋት በዓይናቸው ግን ሳያዩዋት በዓይነ ነፍስ አይተው ደስ የተሰኙባት ይቺ መድኃኒት ድንግል ማርያም ናት ይላል። እንግዲህ ዛሬ የተወለደችልን መድኃኒት ናት። መድኃኔ ዓለም ማን ይባላል? ያለ መድኃኒት ይባላል። ድንግል ማርያም ደግሞ ኢቲቄ መድኃኒት ታሰስፋ ነቢያት፣ ነቢያት የፈለጓት መድኃኒት ይቺ ናት ይላል። መድኃኒት ናት። እሷም አንዷ ስሟ መድኃኒት ነው። ይህን ስም ያዙት ምዕመናን፣ መጽሐፍ ቅዱሳችሁን አንቡ። ነቢያት የፈለጓት መድኃኒት ይቺ ናት ይልላቸዋል። ይቺ ናት። አዎ ድንግል ማርያም መድኃኒት ትባላለች፣ ቤዛዊት ትባላለች፣ ቤዛ ትባላለች። ነቢያት እንደፈለጓት ቅዱስ ጴጥሮስ እንደተናገረ ሊቁ ቅዱስ ያሬድ ዛሬ በተናገረው ወይም ለእመቤታችን ለልደቷ በተናገረው ድጓ ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም፣ ከኢያቄም ከሐና ድንግል ማርያም ስለተወለደች ዛሬ ታላቅ ደስታ ሆነ። እንኳን ደስ ያላችሁ። ለምን ተወለደች? ከመ ትቤዙ ነቢያተ ወጻድቃነ የተወለደች ነቢያትን ልታድን ነው፣ ጻድቃንን ልታድን ነው የተወለደች። አማን በአማን ተወልደት እመብርሃን፣ እውነት በእውነት ዛሬ እመብርሃን ተወለደች። እመብርሃን ድንግል ማርያም ስለተወለደች ዮም ፍስሐ ኮነ፣ ዛሬ ደስታ ሆነ። ኋላ ይዘመራል፣ መዘምራን ይዘምሩታል። ዮም ፍስሐ ኮነ በእንተ ልደታ ለማርያምን ኋላ ይዘመራል። ዛሬ የድንግል ማርያምን በዓልነት ስናከብር ብዙ ፍጥረታት በአንድ ላይ ተስፋቸውን ያገኙበት ልደት ስለሆነ የጋራ በዓል ነው። ከዚህ በዓል መላእክት ይገኛሉ። በዚህ በዓል ድንግል ማርያም ለመላእክት ምናቸው ናት? ምእመናን ምናቸው ናት? ምናቸው? እህታቸው። አዎ እህቶሙ ለመላእክት ይላል። ለመላእክት ዛሬ ማን ተወለደላ? ማናት የተወለደችላቸው? እህታቸው። እስቲ አንድ ጊዜ ለመላእክት ይሆን እህታቸው። ስለዚህ መላእክት እህታቸው ስለተወለደች ደስ ይላቸዋል። እህቱ ስትወለድ ደስ የማይለው ወንድም አለ? የለም። ለቅዱስ ሚካኤል ለቅዱስ ገብርኤል ዛሬ ደስተኞች ናቸው፣ እህታቸው ስለተወለደችላቸው። እህትነቷ በሥጋ አይደለም፣ እነሱ ረቂቃን ናቸው። እሷ ግን ሥጋን ተዋህዳለች። ከኢያቄም ከሐና ነው የተወለደች። በንጽሕናዋ በቅድስናዋ እህታቸው ናት። ኪሩቤል ሱራፌል እህታቸው ተወልዳለች። ከኪሩቤል ከሱራፌል በንጽሕና ትበልጣለች። ይእቲ ተአቢ እምኪሩቤል ወትፈደፍድ በንጽሕ ሱራፌል፣ በንጽሕና ከሱራፌል ትበልጣለች ይላታል። ንጽሕናዋ ቅድስናዋ ከመላእክት ይበልጣልና፣ ስለዚህ የመላእክት እህታቸው ዛሬ ተወለደች። ከዚህ በዓል መላእክት አሉበት፣ አብረው አሉ። የእህታቸው በዓል ስለሆነ ዜናሆሙ ለነቢያት፣ የነቢያት የአባቶቻችን ዜናቸው ትንቢታቸው ዛሬ ተወለደች። ኢሳይያስ እንኳን ደስ አለ በሉት እስቲ ነቢዩ ኢሳይያስ ስለ ድንግል ማርያም ብዙ ትንቢት ተናግሯል።
ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ወሰባኮ እግዚአብሔር ዘአትረፈ ለነ ዘርአ ከመ ሰዶም ወኮነው ከመ ገሞራ እመሰልናይ። አሸናፊ እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆን ገሞራንም በመስጠት ነበር። ዘር የተባለች እቺ ቅድስት ድንግል ማርያም ንጽሕት ዘር ናት። ጥንተ አብሶ የሌለባት ንጽሕተ ንጹሐን ቅድስተ ቅዱሳን እግዚአብሔር መርጦ ያስቀራት ያስቀመጣት ንጽሕት ዘር ቅድስት ዘር ምንም ያላገኛት ምንም የሌለባት። ሰዶምና ገሞራ ከዚህ ስለሚታዩ ድንግል ማርያም ባትወለድ ኑሮ እንደዚህ እንሆን ነበር ነው ያለ። ታውቁት የለም እንደዚያ እንሆን ነበረ ድንግል ማርያም ባትወለድ። ድንግል ማርያም ከብዙ ነገር ለመዳን እግዚአብሔር ምክንያት አድርጓታልና ነቢያት ሁሉ ዛሬ የተናገሩት ትንቢት ስለተፈጸመ የትንቢታቸው ፍጻሜ ድንግል ማርያም ስለተወለደች ነቢያት እንኳን ደስ ያላችሁ ይባላሉ። ዛሬ አበው እንኳን ደስ ያላችሁ ይባላሉ። ህየንተ አበውኪ ተወልዱ ለኪ ደቂቅ ይላታል ነቢዩ ዳዊት። በአባቶች ፈንታ ልጆች የተኩልሽ ተብለው ደቂቅ ነቢያት ተጠርተው እነ ያዕቆብ በፍኖተ ሎዛ በምትባለው ጎዳና ላይ መሰላል ተተክሎ ከሰማይ እስከምድር ደርሶ መላእክት ሲወጡ ሲወርዱ ዙፋን ተዘርግቶ በዙፋን ላይ ንጉሥ ተቀምጦ ያያት መሰላል ዛሬ ተወለደች። ያዕቆብ እንኳን ደስ ያለ ይሉታል አባቶቻችን። የያዕቆብ መሰላል ዛሬ የተወለደች ድንግል ማርያም ምሳሌ ነው። ምስራቀ ምስራቃት ምጽአተ ፀሐይ የፀሐይ መውጫ ምስራቀ ፀሐይ እስተናረብ ብሎ ዳዊት የተናገረላት የዳዊት ምስራቅ ዛሬ ተወለደች። አባታችን ዳዊት እንኳን ደስ ያለህ ይባላል። አባታችን ዳዊት ሐዋርያት እንኳን ደስ ያላችሁ ይባላሉ። ስብከቶም ለሐዋርያት የሐዋርያት ስብከት ድንግል ማርያም ናት። ድንግል ማርያም ተወልዳ አምላክ ከእርሷ ተወልዶ መድኃኔ ዓለም ክርስቶስ ወንጌልን አስተምሮ እነሱ ፍሬው እንዲሰብኩ ለስብከታቸው መሰረት ስለሆነች እመቤታችን ስብከቱም ለሐዋርያት የሐዋርያት ስብከት የሐዋርያት ትምህርት ናትና ሐዋርያት ስብከታቸው የተቃናላቸው ትምህርታቸው ለዓለም የደረሰላቸው በእመቤታችን መሰረትነት ነውና ሐዋርያት እንኳን ደስ ያላችሁ ይባላሉ። ጻድቃን እንዲሁ፣ ሰማዕታት እንዲሁ፣ ሊቃውንት፣ ካህናት፣ ምዕመናን ሁሉም ደናግል፣ መነኮሳት ሁሉም ዛሬ የተወለደችው ድንግል ማርያም የሁላችን ምልክት ስለሆነች ሁላችንም እንኳን ደስ ያለን። አዎ እሞሙ ለሰማይ የሰማዕታት እናታቸው ትምክህቶሙ ለወራዙት ለወጣቶች መመጫ ወጣቶች እንኳን አደረሳችሁ። ዛሬ ዋን የተወለደ የወጣቶች መመጫ ናታ። ትምክህቶሙ ለወራዙት የደናግል መመጫ ደናግል እንኳን አደረሳችሁ። ዛሬ የተወለደችው ደናግል የሚነቁባት ወመነኮሳት የመነኮሳት መመጫ ድንግል የጳጳሳት ቅስናቸው በሷ ተመሰረተ ይላል። የእርቲቲ በሀበ ኩሎሙ ቅዱሳን በቅዱሳን ዘንድ እመቤታችን ቸር ናት። ወሊቃነ ጳጳሳት በሊቃነ ጳጳሳት ዘንድ እስመ አምጽአት ሎሙ በቻዊ ጽንዑ ደጅ የሚጠኑትን ወልዳላቸዋለችና። የእርቲቲ በነቢያት ቸር ናት። ትንቢታቸውን የፈጸመላቸው አምላክ ከሷ ተወልዷልና። ለሰማዕት ወለመሃይምናን ለሰማዕታት ለምእመናን ሁሉ ምክንያት ሁና ተወልዳለችና ደስ ይበላችሁ። ይህች መድኃኒት
ነቢያት የፈለጓት መድኃኒት ይህች ናት። ዛሬ ግንቦት 1 ቀን እንደሚታወቀው በዓሉ ሲከበር የእመቤታችን የቅድስት ድንግል ማርያም ዜናዋ፣ ታሪኳ የተነገረላት ትንቢት ይነገራል። ነቢያት የፈለጓት ይላል። ከፈለጓት ነቢያት አንዱ ከፈላጊዎቿ አንዱ ሰሎሞን ነው። ንጉሡ ሰሎሞን የዳዊት ልጅ መጽሐፉን ሲጽፍ እንዲህ ይላል። ፍለጋውን በዚህ ይጀምራል። መኃልየ ዘሰሎሞን ምዕራፍ 6 ቁጥር 9 ላይ አሐቲ ይእቲ ለእማ ይላል። ለእናቷ አንዲት ናት። ወህሪት ለእንተ ወለደታ ለወለደቻት ምርጥ ናት ይላል። ነቢያት ፈለጉ ያለው ይህንን ነው። ለእናቷ አንዲት ናት፣ ለወለደቻትም ምርጥ ናት። ገና እኮ ነው፣ አልተወለደችም። ኢያቄምና ሐናም ገና አልተወለዱም። ጠቢቡ ሰሎሞን ግን እግዚአብሔር ገልጾለት ድንግል ማርያም ለእናቷ አንዲት እንደሆነች ምርጥ እንደሆነች ተናገረ። እናቷ ማናት? እናቷ ኢያቄም፣ ሐና ይቀድማል። ቀዳሚት እናት አለቻት። ለእናቷ አንዲት ናት። እናቷ ማናት? ሔዋን እኮ ናት። ለእናቷ ለሔዋን አንዲት ናት። አዎ አንዲት ናት። ከሷ በቀር አምላክን ወልዳ ለዓለም መድኃኒት ለመሆን የበቃች እናት አልተገኘችም። እሷ ብቻ ናት። ለእናቷ ለሔዋን አንዲት ናት። እናቷ ሔዋንን ደስ ያሰኘች፣ እናቷ ሔዋንን ወደ ገነት ያስገባች፣ የገነትን በር ምክንያቱን እንዲከፈት ያደረገች እሷ ስለሆነች ለእናቷ አንዲት ናት። አዎ በእንተ ሔዋን ተዓጽኦ ኆኅተ ገነት፣ በሔዋን ምክንያት የገነት በር ተዘጋ። ወበእንተ ማርያም ድንግል ተርኅወ ለነ ዳግመ፣ በድንግል ማርያም ምክንያት የገነት በር ዳግመኛ ተከፈተልን። በማን ምክንያት ተከፈተ የገነት በር? በድንግል ማርያም። አዳምና ሔዋን በድንግል ማርያም ምክንያት በተከፈተው ስለገቡ አሐቲ ይእቲ ለእማ፣ ይቺ ለእናቷ አንዲት ናት። አዎ ከሷ በፊት ብዙ ሴቶች ተወልደዋል። ብዙ ሴቶች ነበሩ። የገነትን በር ለማስከፈት ምክንያቱ ነው፣ አልተገኙም። እሷ ብቻ ነው። ንጽሕና፣ ቅድስና፣ ድንግልናን ይዛ የተገኘች